የሐፀ ኃይለ ሥላሴ የሚሸኑበት የነበረው ቦታ ነው። እንትን የብር ነው። ብር ነው ይሄ? አዎ ብር ነው። እዚህ ጋር ቆመው ይታጠቡ ነበር ማለት ነው። ንጉሥ ኃይለ ሥላሴ እስቲ ዋው እሳቸውን እስቲ መያዝ አድርግ። አዎ በቃ የእነሱን ኢነርጂ እንትን እያደረኩ ነው። በጣም ይገርማል። ታሪክ ነው። እዚች ጋር ደግሞ ቁጭ ብለዋል። ቁጭ ልበል እዚህ እሳቸው ብቻቸው ማንም ሰው ከዛ በኋላ ይተጠቀመበት የለም። አረረ ናቢና ቆጣ ቁጭ ታሪክ የሚነገረው ነገር መንግስቱ ኃይለማርያም ግባ ተብሎ ነበር። አረ እሺ መንግስቱ ኃይለማርያም መግባት አልፈለገም። ከነበራቸው ትልቅ ክብር ነው እና በጣም ይገርማል። መንግስቱ ኃይለማርያም አንድ ቲያትር ጋሽ ሰለሞን መናገር ይችላል መጥቶ ያየው ሀው በስድስት ወር እዛ ላይ ሲራክ ታደሰ ኃይለ ሥላሴ ነው ይሰራል። ቁመቱ ምንም ስምጥር አጭር ነው እና ሎሬት ጸጋዬ ገብረመድህን እጅ ለማስነሳት ድሮ ቤተ መንግስት እጅ ልንነሳ ነው የሚባለው። እጅ ለማስነሳት መንግስቱ ጋር ይቀርባሉ። ኮሎኔል መንግስቱ ጋር ከዛ ሁሉንም ጨበጣቸውና ልክ ኃይለ ሥላሴ በሜካፕ ነው እንግዲህ ቅድም ያሳየው ሲራክ ታደሰ ብዬ በሜካፕ ነው ቁጭ ኃይለ ሥላሴ ነው እንዲደንግጡ ዞር በሉና አይነት ነገር ነው ያላቸው። ራስ ኃይለ ሥላሴ ይግነሳሉ የሚል ግምት ነበረ። በሰው ውስጥ ፀሐዩ ንጉስ አይደለም የሚባሉት ፀሐዩ ንጉስ ይባላል። ኃይለ ሥላሴ ፀሐዩ ንጉስ ነው የሚባሉት። ፀሐዩ ንጉስ ነው የሚባሉት። የተቀቡትም ከይሁዳ እንትን ስርወ መንግስት ነው ያላቸው። የሰሎሞን ዳይነስቲ ነው። ሰሎሞን ዳይነስቲ ፀሐዩ ንጉስ ነው የሚባሉት። የነበረው በወቅቱ የነበረው እምነት ኃይለ ሥላሴ ከወረዱ ነፍስ ይማረው ደበበ እሸቱ እንደተናገረው ፀሐይ ይወድቃል ተብሎ ይታሰብ ነበር። ህዝቡ ላይ ሳይኮሎጂው ማለት ነው። እና የነበረው እምነት እጅግ ለነ መንግስቱም አስፈሪ ነበረ። በነበረው በስሜት ሄደው ያን ነገር አደረጉት እንጂ የነበረው ስሜት ነው ያን ነገር ሊፈሩበት የቻለው። እና ሲራክን ፈሩት። ዋው ሲራክ በዚህ ደረጃ ማለት ተነስተው ድንገት ይሆናል በሚል አንዳንዴ ስትኖር ስታድግ የሚሰራብህ ነገር አለ እና ከዛ አንፃር ይመስለኛል እንግዲህ በዛው ነው አልኖርም። ይሄ ደግሞ እንግዲህ ኃይለ ሥላሴ እዚህ ጋር ከዚህ ተከፍተው እንደዚህ ተከፍተው እዚህ ጋር ቁጭ ብለው ያዩ ነበረ።